الحمد لله رب العالمين وأصلي وأسلم على النبي الأمين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته እንግዲህ ስለ ተክፊርና እንደሁም ደግሞ አንድን ሰው ከኢስላም ማውጣት ፍርድ መስጠት የፈለገው ሰው አዋቂውም አላዋቂውም መስጠት ወይ ፍርድ መስጠት መስፈርቶችን ሳይጠብቁና ሸሪዓ በጠበቀ መልኩ ሰውየን ማክፈር በጣም ህገወጥና የኸዋሪጆች አመለካከት እንደሆነ ከታላቁ ሸይኹል ኢስላም ኢብኑ ተይሚያ የኢስላም ሸይኽ የተባለውን ሸይኹ ኢስላም ተይሚያ ረሂመሁላሁ ተዓላ መጅሙዕ ፈተዋ ላይ የጠቀሱትን እናያለን። ቃለ ረሂመሁላህ ኢነ ተሰሉጥ አልጁሃሊ ዐላ ተክፊሪ ዑለማኢ ልሙስሊሚነ ሚን አዕዘሚ ልሙንከራት ወኢነማ አስሉ ሃዛ من الخوارج والروافض الذين يكفرون أئمة المسلمين قاله في مجموع الفتوى في الجزء 35 شيخ الإسلام تيمية من يلالو إن تسلط الجهال يلاواكي سوج مسلف ودزه قداي مساتف مالنو جهال مالت ያን እውቀት የሌላቸው መሃይማኖች ማለት መሃይሞች መሰለፋቸው ወደዚህ መሰማራት على تكفير علماء المسلمين የሙስሊሞችን ዑለማዎች በማክፈር ላይ من اعظم المنكرات ክልቅ የሆነ ወንጀል ነው ይላሉ። እንግዲህ የሙስሊም ዑለማዎችን ያከፈሩ የሚገኙት እነማን ናቸው ቢባል በአሁኑ ሰዓት ራሱ ጀማዓቱ ተክፊር የሚባሉት ተክፊርያ ቡድኖች እንደሆኑ ይታወቃል። ድሮሳ እነማን ናቸው? አሁንም ድሮም ቢሆን ያው እነሱ ናቸው። ለምሳሌ ታላቁን ሰሃቢ አልኸሊፈቱ الثالث ሶስተኛውን ኸሊፋ ዑስማን ኢብኑ ዓፋንን የረሱሉን ዓለይሂ ሰላቱ ወሰላም ኸሊፋ ሶስተኛውን ኸሊፋ የገደላቸው ማን ነው? አይሁዶች ናቸው ወይ? ላ አይደሉም። እሺ ክርስቲያኖች ናቸው ወይ? ላ አይደሉም። ከመካ ሙሽሪኮች የቀሩ ቅሪቶች ታቦት አምላኪዎች ናቸው ወይ? አይደሉም። ታዳሳ ከሙስሊሞች ውስጥ ነው? መልሱ ይሄ ነው። ከሙስሊሞች ውስጥ ከሆኑት ከነዛ ሱሐቦች ማን ሊገል ይችላል? የሁላችንም ጥያቄ ነው። ወሁም الخوارج كلاب اهل النار የሳት ባለቤቶች ወይንም የሳት እንትኖች ውሾች የተባሉት ኸዋሪጆች ናቸው። ስለዚህ ማን ነው የገደለው ማለት ነው? ኸዋሪጆች ናቸው ማለት ነው። ማንን? ዑስማን ኢብኑ ዓፋንን የገደሏቸው። ምን ብለው ነው የገደሏቸው? ህጉን አዛብቷል፣ በደንብ አልፈረደም፣ በቁርአን በሐዲስ አልፈረደም፣ ስለዚህ ይሄ ካፊር ነው ብለው ነው ብይን ሰጥተው ማለት ነው። ሁም እነሱ ከፈሩሁ ወቀተሉሁ ወሐከሙ ቢቀትሊሂ ዑስማን ኢብኑ ዓፋንን የገደሉት እነማን ናቸው? ኸዋሪጆች ናቸው። በዓሊይ ኢብኑ አቢ ጧሊብ ላይ ያመጹት እነማን ናቸው? ዓሊይ ኢብኑ አቢ ጧሊብ ከሙዓዊያ ኢብኑ አቢ ሱፊያን ከሳቸው ጋር በሚደራደሩ ጊዜና እንደዚሁም እርሳቸው ጋር በተፈጠረው ጸብ ምክንያት እዛ ላይ ወደ እርቅ ሲደራደሩ ዳኛ ያስፈልገናል፣ ሽማግሌ ይመልመልና እነሱ ያስታርቁን፣ ይህንን ጦር ያብርዱ በሚሉ ጊዜ ሰዎች ምን አሉ? እንዴ ዳኛው አላህ ነው እንጂ የሰው ዳኛ አለው እንጂ ዝም ብለህ ተዋጋ ብለዋሉ። ምን አሉ? ፎቃሉ ማስረጃ ቀረቡ እኮ ኢኔ ለሁክሙ ኢላ ሊላህ፣ ፍርድ ለአላህ እንጂ ለማንም አይደለም። ፈቃለ ዓሊ ምን አሉ? ከሊመቱ ሐቅን ኦሪደ ቢሃል ባጢል፣ ይቺ ሐቅ ንግግር ነበረች ባጢል ታስቦባታል አሉ። የባጢል ሰዎች ወይንም ደግሞ የቢድዓ ሰዎች ሐቅ ነገር የመሰለን ይዛሉ፣ የቁርአን የሐዲስ ማስረጃ ይዛሉ። እንደዚህ ስላለ خلاص። ስለዚህ ምን አሉ? ፍርድ ለአላህ እንጂ ሌላ አይደለም። በሌላ መፋረድ ማለት ምንድነው? አሁን እነሱ ያዙት ዳኛ ጣልቃ ገብቶ እንትን ማለት የለም አሉ። ዳኛው አላህ ነው። ዳኛው አላህ ከሆነ አላህ ደግሞ ምን ፈርዷል? እነዚህን ሰዎች በመዋጋት ፈርዷል አለና እነ ሙዓዊያን እንዋጋ በማለት ገፉ። እምቢ አሏቸው ዓሊ ኢብኑ አቢ ጧሊብ። ከዛም በኋላ ሐሩራ ከምትባል ሰፈር ላይ ሰፈሩና እዛች ሆነው አመጹ፣ ወጡ ማለት ነው። ኸዋሪጆች ናቸው እነዛ ሐሩሪዮች፣ ኸዋሪጆች ይባላሉ። ስለዚህ እነ ዑስማንና የነ ዑስማንን ጓደኞች ምን ያልኩ ይከፍሩነሁም፣ ያከፍሯቸዋል። طيب ከዚህ ያዙ። እንግዲህ አሁን በተለያዩ ሀገሮች በእስላማዊ በሆኑ ሀገሮች ላይ እንደዚሁም አንዳንድ ነገሮችን ወይንም ደግሞ አንዳንድ ህገ ወጦችን ስለሰሩ ዙልምን ስለሰሩ ካፊሮች የሚሉ የሙስሊሞችን ዳኞች የሚያከፍሩ ሰዎች አሉ የሉም? የሁሉ ጥያቄ ሊሆን ይገባል።
በቀላሉ ባጭሩ የተውሂድ ሀገር ማነች? የተውሂድ ሀገር በአሁኑ ሰፊ هذا العصر الذي رفعت نعم راية التوحيد راية لا إله إلا الله راية السنة ማነች? المملكة العربية السعودية ግልጽ ነው አይደለ? የሳዑዲን ዑለማዎች ተክፊሮች ያከፍራሉ ያከፍራሉ ኢማሞቻቸውን ያከፍራሉ፣ መንግስቶቹን ያከፍራሉ፣ ዑለማዎችን ያከፍራሉ። የነ ሼክ መሐመድ ብን አብዱል ወሃብ ክቱቦች ሸርህ የሚያደርጉትን እነ ኢብኑ ዑሰይሚንን እና አልባኒን ያከፍራሉ። هم يكفرونهم። ስለዚህ ዑለማዎችን የሚያከፍሩ የሙስሊም መሪዎችንና የሙስሊም የሃይማኖት አባቶችን ሲያከፍሩ የሚታወቁት በእስላም ታሪክ ጠባሳ ታሪክ አስቀምጠው የሄዱት እነማን ናቸው? ኸዋሪጆች ናቸው። ስለዚህ የኸዋሪጆች ተከታዮች ደግሞ በአሁኑ ሰዓት እንዳሉ ምንም አይተውሉ። በአሁኑ ሰዓት ሳዑዲ ላይ ወይንም ደግሞ ሐረመይን ላይ የሚሉ ተክፊሮች ሐረመይን ገብተው እንደማይሰግዱ ቁናላችሁ ይስላችሁ። ሼክ ሷሊህ አልፈውዛን ሸርህ ሱና ላይ ምን ይላሉ? ተክፊሮች እናውቃቸዋለን ይላሉ። ሐረመይን ላይ መጥተው አይሰግዱም ይላሉ። ቢሰግዱም እንኳን ምን ያደርጋሉ? የኒ ሙፋረቃ ይባላል። ሙፋረቃ አድርገው ይሰግዳሉ። እየተከተሉ ውስጥ በራሳቸው ነው የሚነዩት ማለት ነው። ሐረመይን ላይ የማይሰግዱ ሰዎች አሉ። እነማን ናቸው እነሱ? هؤلاء تكفيريون تكفيروش ناتشو. حرمين لاي في المكة وفي المدينة في الكعبة يعني حول الكعبة في مسجد الحرم حرمين لا يصلون. الناس ما ناتشو تكفيريون فليسوا من أهل الناس يدرقوا أهل السنة والجماعة اللي هنا يجرون يلسنوا هذا الله إن تسلط الجهال على تكفير علماء المسلمين من أعظم المنكرات العالم. عفوا تلك وانجل نزيو وإنما أصل هذا من الخوارج والروافد إلى شيخ سلام تيمية يساجو نقرنو ما نبلاجو የኸዋሪጆችና የረዋፊቶች መነሻው እነዛ ናቸው ይላሉ። ስሮቹ እነዛ ናቸው፣ እነዚህ ቀንዘል ናቸው ሲሉ እኮ ነው። الذين يكفرون أئمة المسلمين እነዚህን የሙስሊሞችን አይማዎች የሚያከፍሩ ናቸው ይላሉ። خطر እዚህ ጋር ላይ ነው መነሻ። አንድ የአህለል ቢድዓ እንግዲህ ከአህለል ቢድዓ ሲቆጠር መነሻ ይኖረዋልና መነሻቸው ከድሮዎች እነማን ይመስላሉ ቢባል ሌላ አላገኘንላቸውም ይላሉ ሼክ ሰላም ተይሚያ እንደሚናገሩት። የሙስሊሞችን ሊቃውንቶች የገደሏቸው ክርስቲያኖችና አይሁዶች አይደሉም አሉ። እነ ዑስማንን የገደሉት እነማን ናቸው? ኸዋሪጆች ናቸው አሉ። ኸዋሪጅ ማለት በእስላም ስም ሆኖ እስላምን የሚጠላ ማለት ነው። ወይንም ደግሞ በغሉ ላ ተغሉ ፊ ዲንኩም የተክፊሮች መነሻ ምንድነው? ድንበር ማለፍ ነው። ኸዋሪጆች እኮ አንድ ሰው ወንጀል ተሰራ ተእስላም ይወጣል ይላሉ። ዚና ተሰራ እንደውም ሰው ተገደለ ተእስላም ይወጣል ይላሉ። ምንድነው? غሉ ድንበር ማለፍ ማለት ነው። ግልጽ ነው አይደለ? በርግጥ የተክፊሮችና የነዛ አይነት የተወሰነ በሚለያይ መልኩ ያው እንደሚለያይ ይታወቃል። በአንድ ነገር ቢገጣጠም ማለት አንዳንድ ተክፊሮች في معاملات المحرمات دون الشرك مرجئون مرجئ ይሆናሉ። مرجئ ማለት ምንም ግደልሽ በተለያዩ حرام ስራዎች ማለት ነው። በሰሪቃው ላይ የሰው ገንዘቦችን በተለያዩ ነገሮች በማየት በመንካት በዙሪያ ላይ እንደዚሁም ደግሞ በዚናው ላይ በሙዚቃ ላይ ምናምን በዚህ በመሳሰሉ ነገሮች مرجئ ናቸው። በተውሂድ ጠንካራ መሆን አለብን ከሚል የተነሳ ደግሞ መስፈርቱ ባልተሟላው ሁሉ ላይ ያልተሟላውን ሰው ሁሉ በማክፈር ላይ ይሰልጣሉ። መንግስታቶችን ያከፍራሉ። የአይሁዶችን እኮ ስራዎች በጎን ይሰራሉ እኮ። የአይሁዳዎችን ስራዎች የተለያዩ ስራዎች አሏቸው። የነሱን በጎን የሚሰሩበት አጋጣሚ አለ። አይሁዶች የሚሰሩትን የነሱን ሱና በጎን ያስተናግዳሉ። ሙዚቃዎች አይሁዶች ናቸው። ራሶቻቸውን አባልጦ መሄድ የራእይ አይሁዶች ነው። የተለያዩ ስራዎች ወንጀሎችን እነዚህን ሁሉም ይሰራሉ። ومع ذلك هؤلاء التكفيريون يكفرون علماء المسلمين يكفرون ابن عثيمين سبحان الله يكفرون الشيخ الألباني رحمه الله يكفرون علماء السعودية يكفرون أئمة السعودية أهل التوحيد يكفرونهم نزه توحيد بالبيتوچ يكفروا لمن إن الحكم إلا لله عندنا نجزيتاچو معناتنا وده حكم غاراسي يازو በጣም ደግሞ ما أشبههم بالخوارج خوارج ጋር የተመሳሳይ ይመስላል ሱብሃንአላህ። ስለዚህ ምን ያስፈልጋል ማለት ነው? ተውባ በጊዜ ሳይመሽበት ሰውየው ተውባ ማድረግ አለበት። እዚህ ቦታ ላይ የተለከፈ የሆነ አካል ማለት ነው። የተለያዩ ሹብሃቶች ምንም ማንኛውም የቢድዓ ባለቢስ ሲንቀሳቀስ ጀህሚያ በለው ቀደሪያ በለው ኸዋጅ ራፊዳ በለው የፈለገ ቢሆን የቁርአንና ሐዲስ ማስረጃ ብሎ ሳያቀርብ ዝም ብሎ እንደው ይሄ ይበቃል ይሄ አይበቃም አይልም። ግን ያንን በምንድን ነው የሚረዳው? በራሱ አመለካከት ነው የሚረዳው ማለት ነው። ቁርአንዮችም ይባልኩማል በቁርአን ብቻ መስራት ያለብን በሐዲስ መስራት የለብንም የሚሉ ማለት ነው። እንግዲህ ቁርአኑ ምንድነው የፈለጉትን እንድናገሩ ዝም ብለው እንደፈለጉ እንዲጠመዘዙት ይመቻቸዋል።
ሐዲስሳ ያብራራዋል በደንብ አድርጎ ወይ ሶሂህ ነው ወይ ضعيف ነው ይባልበታል ወይ ضعيف ነው ወይ መውዱዕ ነው ሊባልበትም ይችላል ሐዲስ ላይ ምንም ነገር ትኩረት የላቸውም ስለዚህ ሐዲስ የለም ይላሉ አሁን ይሄ ቁርአን የሚባሉት ስለዚህ ምንድነው በቁርአን ብቻ መስራት ያለብን የሚሉ ቡድኖች አሉ ስለዚህ ተውባ ማድረግ ያስፈልጋል ማለት ነው በዛ አይነት የተጠመደ ሰው ተውባ ማድረግ ያስፈልጋል ሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ በክር የሚባለውን ሰውዬ እኮ እየተከራከሩ ተሳቸውን ያከፍራቸዋል በቀጥታ ግን እሳቸው የተለያዩ ሹብሃቶችን ኪታብን እየጻፉ የተለያዩ ነገሮችን እየተከራከሩት ይገኛሉ እየተከራከራቸው ስለሆነ ያንን እሱ ላይ የሰፈረውን ራሱ ላይ የሰራውን የሹብሃ ጎጆ ሳልፈነቅል አላከፍረውም ብሎ በተዕይን ደረጃ እኮ አላከፍሩት ግልጽ ነው አይደለ መሐመድ ኢብኑ አብዱልሐም ረሂመሁላሁ ተዓላ ቀደም እንዳየነው ባለፈው እንዳየነው እነ ሷሂቡል ቡርዳን ያላከፈረው ለምንድን ነው ለዚህ እኮ ስለዚህ የተዕይን ጉዳይ ከባድ ነው ይህን ሲባል ደግሞ ተዕይን በመስፈርቶቹ ሳይሟሉ ማክፈር ይቻላል ማለት ሲሟሉ ጊዜ ማክፈር ይቻላል አይደለም መስፈርቶቹ ከተሟሉ እንደዚሁ በተነበቡ ደረጃ ከሆነ يجوز من العلماء من كفر من وقع في الشرك يعني اذا توفرت شروط تتمالى هذا واضح ان شاء الله